ሰላም ጸጋና ሰላም ይብዛላችሁ በዓለም ሁሉ ያላችሁ ቅዱሳን የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን እያልኩኝ ሰላም እላችኋለሁኝ። እግዚአብሔር የተባረከ ይሁን። በነገር ሁሉ የረዳን ያገዘን አቅምና ጉልበት የሆነን እግዚአብሔር ስሙ የተባረከ ይሁን። ደግሞም ዛሬ በቃሉ ሊያስተምረን በቃሉ አንዳች ነገር ሊናገረን በዚህ አለ። ደጋግሞ እንደሚናገር ደጋግሞ በመናገር የማይሰለቸው እንደ እግዚአብሔር ያለ ዛሬም ቢሆን ማንም የለምና ሊመልሰን አቅጣጫ ሊያስይዘን መስመር ከጎደልንበት መስመር እንድንሞላበት የሚያደርገንን ዛሬም ቢሆን ደግሞ ቃሉን ለኛ የሚልክ በታማኝነት እሱ ብቻ ነው። ታማኝ እረኛ የሚሆነው ለዚህ ነው። ጌታ ስሙ የተባረከ ይሁን። እኔ ወንድማችሁ ተመስገን ነኝ። ቀጥታ ወደ እግዚአብሔር ሐሳብ እናልፋለን። ከዚህ ቃል በፊት አንድ መናገር የምፈልገው ነገር አለ። ቃሉን ላከ ፈወሳቸው ተብሎ እንደተጻፈ ይሄ ቃል በልባችሁ ውስጥ ሲያልፍ እየፈወሳችሁ እንደሚያልፍ አምናለሁ። እየሰራችሁ እያስተካከላችሁ ትዳራችሁን፣ ኑሯችሁን፣ ስራችሁን፣ ትምህርታችሁን የምትገቡበትን የምትወጡበትን ያንዳንዱን መስመራችሁን አሬንጅ ከማድረግ ባለፈ በመሪነት በፈውስ ጭምር እንደሚያልፍ አምናለሁኝ። ጌታ ኢየሱስ የተባረከ ይሁን። እንደገና ደግሞ ዛሬ ኢየሱስ ድንቅን ሊያደርግ መንፈሱ መገኘቱ በዚህ ቃል በኩል አልፎ እንደሚያገኛችሁ እያመንኩኝ ይህንን ቃል አካፍላለሁ። እናንተም ስለምትሰሙኝ ጌታ ኢየሱስ አብዝቶ ይባርካችሁ። በሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2 ላይ ያሉትን ምዕራፎችን አንስቼ ቁጥሮችን አንስቼ አወራችኋለሁኝ። ከኔ ጋር ሐዋርያት ምዕራፍ ቁጥር 1 ምዕራፍ 1 ቁጥር 8 ላይ ያለውን ሐሳብ ካነሳው በኋላ ወደ ምዕራፍ 2 እንሻገርና በዛ ላይ ሁለት ነጥቦችን አውርተን የእግዚአብሔርን ሐሳብ ተከፋፍለን ጸልየን የእግዚአብሔርን ደግሞ ድንቅ ታምራት በህይወታችን አይተን በሌላ የምንገናኝበት ይሆናል። ጌታ ኢየሱስ የተባረከ ይሁን። ቅዱሱ ቃሉ እንደዚህ ይነበባል። በኢየሱስ ስም ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደበት ጊዜ በሚወርድበት ጊዜ ኃይልን ትቀበላላችሁ። በወረደበት ሳይሆን በሚወርድበት ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ጌታ ስሙ የተባረከ ይሁን። መጽሐፍ የጻፈው እንደምታውቁት ሉቃስ ነው። ሉቃስ ለአንድ ግለሰብ ነው የጻፈው። ግለሰቡን ማወቅ አለብህ ብሎት ነው። አሕዛብ ግለሰብ ነው እና ግለሰቡ በስልጣን ደረጃ ያለ ሰው ነው። ቴዎፍሎስ ይባላል። ለዛ ሰው ነው የጻፈው እና ጌታ ኢየሱስ ከመጨረሻ ንግግሮች ከሚባሉት ንግግሮች መካከል አንዱ ነው እና ይሄ ንግግር ደግሞ ተስፋ ነው። ይህ ተስፋ ደግሞ ዓለምን የመጠቅለል ተስፋ ነው። ካልተፈጸመም የሚፈጸም ነው እያላቸው ነው እና ይህንን ተስፋ ሲነገራቸው በቆይታ ውስጥ የሚገለጥ ተስፋም እንደሆነ በዛው እያስረዳቸው ጌታ ስሙ የተባረከ ይሁን። ማውራችሁ ስለ እግዚአብሔር መገኘት ነው። ስለ መንፈስ ቅዱስ ሙላት ነው። ጌታ ኢየሱስ ይባረክ እና ጌታ ኢየሱስ ተስፋ ሲሰጣቸው እንደዚህ ብሎ ነው። ተስፋውም አይዘገይ ነው። ዛሬም ቢሆን ተስፋ አይዘገይም። ጌታ ስሙ የተባረከ ይሁን። የማትዘገይ ተስፋ ናት እቺ ተስፋ እና የምትዘገይ ተስፋ በእርግጥ ልብን ታዝላለች። ልባችሁ የዛለባችሁ የእግዚአብሔር መገኘት ከዚህ ቀን ጀምሮ በኢየሱስ ክርስቶስ ስም ከመዛል ወጥታችሁ ለምስክርነት ያብቃችሁ። በእውነት ይህን እንጸልይላችኋለሁ እና በይሁዳና በሰማርያ ሁሉ በምድር ዳርቻ ሁሉ የሚሄዱበት የሚቀበሉበት ለመሄድና ለመውጣት የሚቀበሉበት ተስፋ ነው የሚሰጣቸው። ይህም ተስፋ ደግሞ መንፈስ ቅዱስ ነው። ይህ መንፈስ ቅዱስ ተስፋ ኃይል ጭምር ያለው ተስፋ ነው። ጌታ ስሙ የተባረከ ነው እና ቀጥታ ደግሞ
ሐዋርያት 2 ላይ የዚህ ተስፋ አካል ሉቃስ በምዕራፍ 2 ላይ ይጽፍልናል። ይህንን ተስፋ ለመካፈል ሲሉ ከ120 ያላነሱ ሰዎች አሉ። እዚህ 120 ሰዎቹ ውስጥ ካዲም አለ። ጌታ ኢየሱስን በማወቅም ባለማወቅም የተከተለ አለ። ግን ተስፋውን የሚጠብቁ በአንድ ሰገነት በመሰለ ምኩራብ ላይ የሚጠብቁ ሰዎች አሉ። ተናግረህናል የሚሉ፣ አውርተህናል የሚሉ፣ አንተ ከሞት እነሳለሁ ብለህ አልዋሸንም፣ ተነስተሃል። አሁን ደግሞ እንደገና ከሞት ተነስተህ ተስፋ ሰጥተህናል። ኃይልን ትቀበላላችሁ ብለህናል። በመንፈስ ትሞላላችሁ ብለህናል። እሱ ሳያንስ በምድር ዳርቻ በዓለም ሁሉ ትሄዳላችሁ ብለሃል። ስለ እኔ ትመሰክራላችሁ ብለህናል እና ና ውረድ እና ራባችን ጥማታችን አንተ ነህ የሚሉበት የጸሎት ህብረት ነው 120 በሚያህሉ ሰዎች እና በዚህ ውስጥ በዚህ ጸሎት እያሉ እነዚህ ሰዎች የተስፋውን ቃል አካል ለማያሳዝ ባሉበት በዚህ ጸሎት ሂደት ውስጥ አንድ ተፈጥሮ የማይታወቅ ግን እየተፈጠረ አሁንም ያለ ለወደፊት የሚፈጠር ማለት ከዛ ደረጃ ባለፈም እንደ ጥማታችን እንደ ረሃባችን በእኛ ልክ የሚገለጥ የመንፈስ ቅዱስ ኃይል ዛሬም አለ። ባላችሁበት ያገኛችሁ፣ ባላችሁበት ይዳሳችሁ፣ ባላችሁበት ይሙላችሁ እና ምዕራፍ 2 ላይ ቁጥር 1 እንደዚህ ይላል። የባለ 50 ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበረ። ድንገትም እንደ ብርቱ አውሎ ንፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉ ታዩአቸው። ተከፋፍሎም በእያንዳንዳቸው ላይ አረፉ ይልና ቁጥር 4 ላይ ያለው ሐሳቤ ነው። ሁሉም በመንፈስ ቅዱስ ተሞሉ፣ በመንፈስም እንዲናገሩ በተሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር። እንግዲህ ከዚህ ተስፋ በኋላ ተስፋው መፈጸሙን እናያለን። ይህ ተስፋ የተፈጸመው ደግሞ በኃይል ነው እና በጌታ ቀን በመንፈስ ቅዱስ የወረደው ኃይል በዓለም ዳርቻ ሁሉ የሚያስኬድ የሚሞላ ራዳሻኒያ ብራደ በሱ ብቻ እንዲቀጥሉ የሚያደርግ እዚህ ውስጥ ከሃዲው ጴጥሮስ አለ። እዚህ ውስጥ ብዙ የተማሩ ሰዎች አሉ። ያ አይደለም። በአጠቃላይ መሙላታቸው በክርስቶስ ኢየሱስ መንፈስ በዚያ መንፈስ እንግዲህ መንፈሱን ሰፍሮ አይሰጥም ይላል መጽሐፍ ቅዱስ እና በዚያው መንፈስ ክራይስት ላይ በነበረ በዚያ መንፈስ እና ወረደባቸው። ኃይል ነበረ እና ቤቱን ሁሉ ሞላው ይልና መንፈስ ቅዱስ ግን ይላል በሁሉም ላይ ማዳሰኮባ መንፈስ ቅዱስን ተሞሉ ነው የሚለው። ጌታ ስሙ ይባረክ። ይሄ መንፈስ ቅዱስ የመሞላታቸው ሚስጥር እናውቃለን ሁላችንም። የቤተ ክርስቲያን ጅማሬ እዚህ ጋር፣ ቤተ ክርስቲያን የመመስረቷ ጅማሬም እዚህ ጋር፣ ቤተ ክርስቲያን ወደ ዓለም ዳርቻ ለመሄድ መነሻውም እዚህ ጋር እና ጌታ ኢየሱስን ለመመስከርም አቅም የተገኘው እዚህ ጋር ነው። ሰዎች በሰው ላይ መገረም የጀመሩት ከዛ በፊት ታምራቶች ሲደረጉ ሰው በሰው ላይ ተገርሞ ሊሆን ይችላል። ግን ደግሞ እዚህ ጋር የሚያስገርሙ ሰዎች እና የሚገረሙባቸው ሰዎች በጣም የተለያዩ ሰዎች ናቸው። ከሰማይ በታች በምድር ሁሉ በጸሎት የተጉ የነበሩ ሰዎች ናቸው። አንድ ባልተማሩ ውሃ ዳር በሚውሉ ሰዎች የተገረሙባቸው በቆይታ ውስጥ የተገለጠ የመንፈስ ቅዱስ ኃይል። ሁለት ነገር ልላችሁ ፈልጋለሁ። በመንፈስ ቅዱስ መቆየትና መንፈስ ቅዱስን መረዳት የሚል ሀሳብ ላይ ላወራችሁ ፈልጋለሁ። መንፈስ ቅዱስን በመጠማት መንፈስ ቅዱስን በመራ መንፈስ ቅዱስ መገኘት በህልውና ውስጥ በማለቅ
ዘመናችሁ፣ እድሜያችሁ፣ ኑሯችሁ ሁሉ በእርሱ ውስጥ ሲያልቅ የእናንተ ህይወት የሚቀዳው ከመንፈሳዊ ዓለም ከእግዚአብሔር የሆነ ውሃ ነው የሚቀዳባችሁ። ከእግዚአብሔር የሆነ ህይወት ነው የሚቀዳባችሁ። ኑሮ ነው የሚቀዳባችሁ። ንግግር ነው የሚቀዳው። እናንተ ስታወሩ የምታወሩ እናንተ ሳትሆኑ መንፈስ ቅዱስ ይሆናል። ከእግዚአብሔር ሕልውና ውስጥ ስለሆነ ኑሯችሁ ይሄ የሚሆነው በመሰማት ኑሯችሁ በመሰማት ህይወታችሁ እንዲያልቅ የሚያደርገው የእናንተ በህልውና ውስጥ መቆየት ብቻ። አትጠራጠር። ህልውና ውስጥ ትቆያለህ ማለት ያለ ገደብ ትሰማል። አትጠራጠር። ህልውና ውስጥ ከሆንክ ቆይታ ህልውና ውስጥ ኑሮ ህልውና ውስጥ ያለ ህልውና አልችልም እያልክ እየኖርክ ከሆነ ያለ ጥርጥር አንድ ነገር ልናገር እፈልጋለሁ። የኛው ትውልድ ምናልባት ላይሰማ ይችላል፣ ግን አትጠራጠረኝ፣ ተከታታይ ትውልድ ይሰማሃል። ተከታታይ ትውልድ አንተን ይሰማሃል። ለምን? ህልውና ውስጥ ነው የቆየው። ከአዲው የተሰማው ከህልውና ውስጥ ነው የቆየው፣ ህልውና ውስጥ ነው። ዛሬም ቢሆን የሚያገኛችሁ ህልውና እንድትቆዩ የምፈልገው ህልውና ውስጥ ነው። አንድ ነገር ልናገር ፈልጋለሁ። ትዳራችሁን የሚያቆይላችሁ ህልውናው መገኘቱ ነው። መገኘቱ ያለበት ትዳር፣ መገኘቱ ያለበት ህይወት፣ መገኘቱ ያለበት ስራ፣ መገኘቱ ያለበት አገልግሎት፣ መገኘቱ ያለበት የትኛው መውጣት መግባት ያለ ጥርጥር ዘልቃችሁ እንድትሄዱ የሚያደርገው እሱ ብቻ። በመገኘቱ ውስጥ ለምትኖሩ እንኳን ደስ አላችሁ። በመገኘቱ ውስጥ ግን ለማትኖሩ ሰዎች ለእናንተ መልእክት አለኝ። እባካችሁ ቆዩ። ጋብዙት። ቤታችሁ ውስጥ ጋብዙት፣ ጥሩት። ያላንተ አይሆንም በሉት። ያላንተ ብቻችሁን ሆናችሁ ህዝብ ይሸታችኋል። በመገኘቱ ጋብዙት፣ ጥሩት። ህልውናውን ጥሩት፣ ጋብዙት። ያለ ህልውናው የሚሆን ነገር የለም። የእናንተ ህይወት በህልውና ውስጥ የሚያልቅ ይሁን። የእናንተ ህይወት በህልውና በመገኘት ውስጥ የሚያልቅ ይሁን። በአብሮነት ውስጥ የሚያልቅ ይሁን። ያለ ገደብ የምትጣፍጠው ህልውና ውስጥ ነው። ያለ ገደብ የምትሰማው ህልውና ውስጥ ነው። አትጠራጥር። የከሰሩ አባቶች የሉም። እስከ ዛሬ ድረስ የምትሰማው ጴጥሮስ፣ የምታነብለት ጴጥሮስ፣ ትላንትና ቆየው ጴጥሮስ ህልውና ውስጥ ቆይ። ህልውና ውስጥ ቆይ። ህልውና ውስጥ ቆይ። እግዚአብሔር ጌታ ኢየሱስ ክርስቶስ በመንገድ ላይ የተገናኘው ጳውሎስ እንኳን እንደተገናኘው ሰፊውን አገልግሎት አልጀመረም። የተገናኙት በሐዋርያት ምዕራፍ 13 ላይ አንድ ላይ ተሰብስቦ በሚጸልዩበት ውስጥ ነው። መንፈስ ቅዱስ ለጠራዋቸው ስራ ለዩልኝ በርናባስንና ሳውልን ሲል እንመለከታለን። በቆይታ ውስጥ ነው የምትገለጠው። በቆይታ ውስጥ ነው የምትሰማው። በቆይታ ውስጥ ነው ና ሂድ የምትባለው። ሰማይ ሂድ ና የሚል ቆይታ ውስጥ ነው። እዚህ ክርስቲያናዊ ጤናማ የሆነ እይታ የሚኖር በቆይታ ውስጥ ነው። ሌላኛው ሁለተኛው ነጥብ መንፈስ ቅዱስን መረዳት። ምንም እንኳን መንፈስ ቅዱስን በምራብና በመጠማት ውስጥ መንፈስ ቅዱስን ብንረዳውም ግን ራሱን የቻለ ነጥብ ነው። ምክንያቱም መንፈስ ቅዱስን አንተ ትረዳዋለህ፣ መንፈስ ቅዱስን ታውቀዋለህ፣ ሴንስ ታደርገዋለህ፣ ምን ሊል እንደፈለገ ታውቀዋለህ ማለት አብ ሊሰራ የፈለገውን ሀሳብ በቀላሉ ትረዳለህ ማለት ነው። ምን ሊል ፈልጎ እንደሆነ አንተ ትረዳለህ ማለት ነው። ምክንያቱም አንተ መንፈስ ቅዱስን እየተረዳም የምትቀጥል ሰው ነህ ማለት ነው። ወደ ውስጣችሁ ተመልከቱ። ውስጣችሁ ነው መንፈስ ቅዱስ። እናንተ ውስጥ ነው መንፈስ ቅዱስ። እዛ ውስጥ ነው። ወደ ራሳችሁ ተመልከቱ። ወደ ውጪ ከመመልከት ይልቅ ወደ ራሳችሁ ማን አለ ከኔ ጋር? እሱ ማን ነው? ምን ሊያደርግ መጣ? እሱ ለቤዛ ቀን ብቻ የሆነ አይደለም፣ ማህተብ ብቻ አይደለም ብራዘር፣ እሱ አምላክ ጭምር ነው። እሱን ወደ መረዳት፣ እሱን ወደ መራብ፣ እሱን ወደ መጠማት ህይወታችሁን በማዘንበል ነፍሳችሁ ትለቅ።
ከዚህ መልእክት ጋር በኢየሱስ ክርስቶስ መገናኘት ይሆንላችሁ። እያንዳንዳችሁ ይህ ቃል ያለ ገደብ ያገኛችሁ። እግዚአብሔር አብሮነት፣ እግዚአብሔር ጸጋ፣ እግዚአብሔር ሁሉና ከሁላችሁ ጋር ይሁን። በእነዚህ ሀሳቦች ላይ ጸልዩባቸው። ጌታ ኢየሱስ ጸጋውን ያብዛላችሁ። ተባረኩልኝ። ሻሎም